الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه وصلى الله وسلم على رسوله وإخوانه ودي إثيوبياويان يا الله سلام زنت ردئت ሁላችን ላይ ይስፈን ዛሬም ተከታዩን ርዕስ ይዤላችሁ መጥቻለሁ የህይወት ስንቅ በሚለው ገዢ ርዕሳችን ውስጥ ሰውን ሁሉ ማስደሰት አትችልም የሚለው ርዕሱ አረቦቹ አንድ አባባል አላቸው رضا الناس غاية لا تدرك የሰዎቹ ዴታ የማይደረስበት ግብ ነው ሁሉም ማስደሰት አትችልም ማስደሰት የምትችለው ኃያሉ ጌታ ነው የሰው ልጆችን ፈጣሪ ብቻ ነው ሁሉም የተለያየ ዝንባሌ ያለው ከቀኝ ያለው ሲወድ ከግራ ያለው ያዝንብሃል የቆመው ሲያለቅስብህ የተቀመጠው ይስቅልሃል የሰው ልጆች የተለያየ ስሜት ንጠት አላቸው ይህን ሁሉ ማስደሰት አትችልም ማወቅ ያለብህ ትክክለኛ ዓላማህን ማሳካት የፈጣሪን ውዴታ መሻት ነው አንድ ታሪክ ላጫውታችሁ ታሪኩ ይሄን ምላችሁን አባባል የበለጠ ያብራራል ብዬ ተስፋ አደርጋለሁ አንድ አባት በእድሜ የገፉ ትልቅ አባት ወደ እድሜያቸው መጨረሻ ላይ ሲደርሱ ረጅም እድሜ ያስተማራቸውን ተመክሮ ለልጃቸው ሊያስተምሩት ፈለጉ ግን በቃላት ሊመክሩት አልፈለጉም በድርጊት ወጣው ህይወት ሜዳ ላይ ሊያስተምሩት ፈለጉ ያስፈልገንም እሱ ነው ቁርአን ላይ ለዛ ነው ፈንጠለቃ ሚለው ሙሳና ኸድርን ተራመዱ ተንቀሳቀሱ ትምህርት ከእንቅስቃሴ ከተግባር ጋር ታዲያ ልጃቸውን ጠሩና ልጄ ሆይ ዛሬ ረጅሙ እድሜ ያስተማረኝን ጥበብ ላስተምረ ነው ስለዚህ ነገ በጠዋት ስንቃችንን አዘጋጅ መጓጓዣችንን አዘጋጅ አሉት ወጣቱም አባቴ ምን ሊያስተምረኝ ይሆን ከሚል ጉጉቱ ሌሊቱን እንቅልፍ አጥቶ አደረ በጠዋት ተነስቶ አንዲት አህያና ምግባቸውን አዘጋጀ በጠዋት አባት ተነሱ ጎህ እንደቀደደም ጉዞ ጀመሩ መንገድ ላይ ይሄዱ ያሉ አባትም ልጄ ሆይ አንተን ይደክመሃል አንተ አህያይቱ ላይ ወጣ እኔ ልጓሟን ይጀጎታለሁ አሉት መንገዳቸውን ቀጠሉ ታሪክ ያወሩት ልጅ አህያዋ ላይ ተፈናጦ ጉዟቸውን ቀጠሉ መንገድ ላይ ሰዎች አንድ የቴምር ዛፍ ትልቅ ዛፍ ጥላ ስር ተቀምጠው የሚያወሩ ማህበረሰቦች ተጋለፉ ልክ ሲያልፉ ወደ እነዚህ ሰዎች ተመለከቱ አባት ሽማግሌ አህያ ይጎታል ልጅ ከላይ ፊት ብሎ ይሄዳል ምን አይነት ዘመን ደረስና አሉ እነዛ ሰዎች አሁን ሽማግሌ ምን አለ እሱ አህያው ላይ ቢሆን ይሄ ልጅ ግር ወጣት ነው ዱብ ይያል አባቱም ቢመረቅ ምን አለ ሲሉ አባትም ልጅም ሰሙ ትንሽ እንደተጓዙ ልጅው ያሉት ዞር ብለው ሰዎቹ ምን እንዳሉና አነወሩን እኮ ደሞ ሰው አፍት ገባብኝ ናንተ በላህየዋን መራ እኔ ከላይ ልፈናጠጥ አሉት እርሳቸው አህያው ላይ ወጡ ልጅ ይዞ መጎተት ጀመረ ትንሽ መንገድ እንዳቆራረጡ ሌላ የቴምር ዛፍ ስር ቁጭ ብለው ቡና የሚጠጡ ሰዎችን ተመለከቱ ያወራሉ አጋጣሚ ዞር ሲሉ አባት ከላይ ናቸው ልጅ ጎታል ከቀኝ ያለው ሰው ይምናል ጉብ ተመልከታለ ይሄን አንድ ፍሬ ህፃን ልጅ በዚህ ፀሐይ አህያ እንዲጎታ አድርገውት እርሱ ከላይ ተንቀባሮ ይሄዳል እንዴ ያባት አንጀት የሌላቸው እንዴት ያለ አረመኔ ዘመን ደረስናል ይሄን ቃል አባትም ልጅም ሰማት ሲሰሙት ልጄ ወይ ሰማህ እንዲያው አነወሩኝ እኮ አባት ከሚሰደብ አህያዋን ሁለታችን የጎተተን በግራችን ላይ ተባባሉ ሁለቱም በግራቸው ማለት ጀመሩ ሲሄዱ ሌላ የሰዎች ስብስብ ተጋለፉ ልክ ሲያልፉም እነዛ ሰዎች አዩአቸውና ተመልከት እነዚህን ቂሎች አላንደኛ ምንድነው አሉ ሌላ አታያቸውም እንዴ አላህ አህያን የፈጠረው አገልግሎት ሊሰጥ አይደል እንዴ በዚህ ጠራራ ፀሐይ እነሱ በእግር ይሄዱ አህያዋን ይጎቷታል ተመልከት እንዴት አይነት የድንቁርና ዘመን እንደደረስና አለ አባትና ልጅ ይሄን ነገር ሰሙ ልጅ ሆይ ሰማህ እንዲያው አነወሩን እኮ አላዋቂ ያደረጉን እኮ ታዲያ ምን እናድርግ የቀራችሁ አንድ አራተኛ አማራጭ ብቻ ነው እርሱም ሁለቱም አህያዋ ላይ መውጣት ነው በዚህ ተስማሙ ልጅ ከፊት ሆነ አባት ከኋላ
አህያዋን የነዱ መሄድ ጀመሩ። ትንሽ እንደሄዱ አሁንም አራተኛ ስብስብ ላይ ደረሱ። ይህ ስብስብ አሁንም የቴምር ዛፍ ስር ቁጭ ብሎ ያወራል ይጫወታል። ዞር ሲሉ ሁለት ሰዎች አህያ ላይ ተመለከቱ። አንደኛው ምን አለ? ተመልከት እንዴት የጭካኔ ዘመን እንደደረስናል። ምን ነው አለ? እቺ አንዲት የማትናገር ምስኪና አህያ ላይ ለሁለት ይወጡባታል። እንዴት አይነት አንጀት ነው ያላቸው! ሰው ለእንስሳ ያዝን። አባትም ሰሙ፣ ልጅም ሰማ። አራት የተለያየ አስተያየት ግራ ገብቶታል። አሁን አባት ግን ረጅም ዕድሜያቸው ያስተማራቸው ጥበብ ቦታውን ያዘላቸው። ልጄ ወይ ናስኪ እንረፋሉት። አንድ የተንጣለለ የቴምር ዛፍ ስር ቁጭ አሉ። ቀዝቃዛውን አየር እየማጉ እሳቸው መብላት ጀመሩ። ልጄ ወይ ሰማህ እንዴ አሉ። አዎ አለ። ምን ሰማህ? አራት የተለያየ አስተያየት አለ። አዎ ልጄ ይሄ ነው ትምህርቱ አሉ። የሰዎች ውዴታ የማይደረስበት ግብ ነው። አንተ በህይወት ጉዞ ላይ የአላህን ውዴታ ብቻ ፈልግ። መልካም ነገር የሆነውን ብቻ መርጠ ስራ። ሰዎች በዛ ስራ መደሰታቸውን ብቻ አትያሉት። የህይወት ጥበብ ይሄ ነው። ሁሉንም ማስደሰታቸው። አንተ ሁሌም ደግ ሆን። ሁሌም አንተ ለሰው ልጆች ቅን ሆን። ለሁሉም የሰው ልጆች ቅን ሆን። ለዓለም እዝነት ሆን። ወማ አርሰልናክ ኢላ ረሕመተን ሊልዓለሚን። ለክርስቲያኑ ለሙስሊሙ ደግ ሰው ሆን። ለሰዎች መልካም ንግግር ተናገር። ወቁሉ ሊናሲ ሑስና። ይህን ተቃርኖ የሚመጣ ካለ አንተ እንደ ውሃ አቅጣጫህን አትቀይር። ሰው ባየ ቁጥር ወደ ቀኝ ወደ ግራ ወለም ዘለም አትበል። ውሃ አይደለም አንተ ሰው ነህ። ፕሪንሲፕል አለ። ጉድጓድ ስታገኝ መርጠ በትክክለኛው መንገድ የምትሄድ ሰው ነህ። የሰዎችን ውዴታ አታሳድ። በተለይ ደግሞ አደራመለ የሰዎችን ውዴታ ፍለጋ ሌሎችን ለማስደሰት የሰው ልጆችን ጌታ እንዳታስቆጣ። ውዴታውን ትነፈጋለህ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያው በሆነ ንግግራቸው ውስጥ መን አርض الناس بسخط الله ይላሉ። ሰዎችን ያስደሰተ እንዲወዱት ብሎ አላህን በማስቆጣት ሂሳብ ሰዎችን ያስደሰተ ሰዎቹ እንዲጠሉት አላህ ያደርጋል። እሱ ጠልቶት እንዲጠሉት ያደርጋል። ነገር ግን ሰዎችን ያስቆጣ መርሄን አለቅም ቅንነትን ደግነትን አለቅም ብሎ ሰዎችን ያስቀየመ አላህን ለማስደሰት ብሎ አላህ ወዶት እንዲወዱት ያደርጋል። የፕሪንሲፕል ሰዎችን ሰዎች ይወዷቸዋል እኮ አታውቅም? ኖ እሱ እኮ እንዳይወድ መባል ትጀምራል። ኖ እሱ እኮ ይሄን አይደገፍም። ኖ እሷ በእንደዚህ አይነት ነገር አትደራደርም። ፕሪንሲፕል ሰዎች አላህ ወዶሽ እነሱ እንዲወዱሽ ያደርጋል። እና በየትኛውም ሂሳብ የምታስቀድመው የጌታን ፈጣሪ ውዴታ ነው። ጌታህ ደግሞ በምንድን ያዘዘ? ኢነላህ የእሙሩኩም ቢልዐድል ወልኢሕሳን። በደግነት በፍትሃዊነት ነው አላህ ያዘዘ። ፍትህን ኑረው፣ ደግነትን ኑረው፣ ቅንነትን ኑረው። ለሰው ልጆች እዝነት ሁን፣ ለሰው ልጆች ደግ ሁን። ያኔ አላህ ይወዳል፣ ሰዎች እንዲወዱ ያደርጋል። ግልጽ ነው። የሰዎች ውዴታ አይደረስበት ግብ ነው። የአላህ ውዴታ ደግሞ የማይተው ግብ ነው። ሪዳ الناس غاية لا يدرك ይላሉ። ሪዳ الخالق غاية لا يترك። የአላህ ግን የማትተው ውዴታውን ነው የምትፈልገው። ውዴታው ውስጥ ደግሞ የት ውስጥ ነው የምታገኝ? ወዓሚሉ الصالحات ደግ ሰሪዎች ብሏቸዋል። እነ الذين آمنوا وعملوا الصالحات أولئك هم خير البرية። ምርጥ ሰዎች እነሱ ናቸው። በህይወት ጉዞ ላይ በአላህ ውዴታ እንዳትደራደር። ውዴታ አላህን አድርግ፣ አቅጣጫህን እሱን አድርግ፣ ዓላማህን አድርግ፣ ፍትሃዊነትን አድርግ፣ መልካምነትን አድርግ፣ ደግነት ይሁን አቅጣጫ። ይሄ ማያስደስተው ካለ ለነሱ ደሞዘ ብዙ አትጨነቅላቸው። ነገ ይወዱሃል፣ ነገ ዞር ያከብሩሃል። በሰማነው የምንጠቀም ያድርገን። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።